ሰላም ቤተሰብ ሰላም እንዴት ናችሁ? አማን ነው ወይ? ቪዲዮውን ላይክ ያርጋችሁ አለን በሉን። አሪፍ ቪዲዮችን ሰብሰብ አድርገናል። አብራችሁን ቆዩ። ቆንጆ ሴት የት እንዳለ አይታወቅም ይላል። ምስኪን ነው። ቆሻሻቱ አንተ አቢናስቲ ቆሻሻውጡ ያለው ነስቲ ቆሻሻውን እንዴ እኔ ብቻ ነኝ እንዴ እዚህ ቤት ልጅ ሌሎቹን አታውቂም እንዴ? ማየ ደግሞ እንዴ እኔ ነኝ እንዴ እየበለስክ ነው? ምንድነው ሁሌ ቆሻሻ ነኝ ማለት ነው? ኧረ ብለዛ ታረኛ መረረኛ ብቻ ነኝ እንደዚህ ቤት ልጅ ያለ ሲኦልና ገነት ሁለቱንም ከአንድ ቤት ይላል። እንዴት ሆኖ ቁራሊዮ ቀራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽ ማን ቁራሌው ነኝ። እንደምታስበው አይደለም። እንደምታስበው ነው። ምንድነው ያስከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ነው። ቦክሰርስ አፈልጉ? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ። ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራርፌ እንዳልክ ነው እንደ ፍላጎታችሁ ዛሬ። የፍቺያችሁ ምክንያት ምንድነው? ሚስት ይጠረጥረኛል። አቤት ይጠረጥረኛል ማለት የሆነ ወንድ መቶ እዚህ ከንፈሬ ላይ ከሳመኝ ሌላ ነገር ይመስላል። ይጠረጥረኛል። እሺ ከዛስ በቃ የሆነ ወንድ ጋር ተቃቅፌ እንዲከደርጎ ሰውጣ ካየ ሌላ ነገር ይመስላል። ይጠረጥረኛል። ለመጨረሻ ጊዜ መቼ ነው ተረጥረሻል? በቃ እሱ ከስራ ደክሞ ስመጣ ሰፈር ልጅ ደስ የሚለኝ ልጅ አለ። ከሱ ጋር ተኝቻለሁ። ልክ ስመጣ ተኝተናል። ሌላ ነገር ያረከው አልመስልም። አልተረጥረኝም። ደበረኝ። ቺኳ እንላይ ስትል ማለት ነበር ቀደም አንላው ተናውንድ እና ለህቴ ነው እንዴ? ያንተ ምን ነው የገዛው? አረው ምን ነው የገዛው? ምን አዳሰራውሽ? ፈረናሽ እንዴ አሁን ወደሚው ምን ትቻለሽ? ከወንድ ወደ ሴት ስላመጣውሽ አርናሽ አፈርክ። ሌሊት ሽንት ቤት ስትሄድ ይላል። ሁሉም ሰው ፍሪ ነው። አልፈራም ዮርዳኖስ ቢያጓራ ማነው? አልፈራም ዮርዳኖስ የሀብታም ልጅ ሆነ ስትታገት ይላል። ምንም ብር ሰጣችሁ አንዴ። ከዚህ በላይ ምንድነው የምፈልጉት? ልጄ መልሱልኝ። ልጄ አብቀታል። አይዞ ፈርቼ ነበር ዳድ። አይዞ ልጄ። ምግብ እኮ የሚሰሩት በረጋ ዘይት ነው ዳድ። ልባቸው ይርጋ። ሌላ ምንም ማለት ዳድ ተሰቃዩ። አይዞ ካለ ቢጃማ እኮ ነው ያስተኙኝ ዳድ። እኔ ምን ይሻለኛል? በቃ ተረጋጋ። አይዞ ተረጋጋ። ወይ ቁርሴን አርፍደው ሰጥኝ። አራት ሰዓት ቁርስ ዳድ። እኔ ልራብ፣ እኔ ልጠማ ልጄ፣ እኔ ልራብ። ወይ ቁርስ ላይ ሽሮራ ይቻላል። ወይኔ ሰቃይተዋል እኮ ልጄ።
ውሃ ጠማኝ አልኳቸው ዳር የቧንቧ ሰጡ ዳር ፈርቼ ነበረ ዳር ፉድ ፖይዝን ይዘኛል ብዬ ፈርቻ አም አፍሬድ እንዳትወይ ዳር ከዚህ በኋላ ባለማም ግን ሆኜ ልባም ጋር ያረቋቸው እነሱ እኔ ሆኜ ልጋ ናናታቸው ማይግሪ በግ ስትሸት አከራይ ይክላል። ደግሞ ምን አሉ? ስማንታ ቆም ነው ሁላችሁ ነው ሰማላችሁ። በክሳችኋል እኮ ተማሪዎች አይደላችሁም እንዴ? ለዛውም የዩኒቨርሲቲ ተማሪዎች እንዴ አትታጠቡም? አትተጣጠኑም? እንደምታጥቁ አታረጉም? በተለይ አንተማ በክታ ስሙ። እንደዚህ የምትግማሙ ከሆነ ቤት የለቃችሁ ወልቅ በል። ሰማላችሁ። እኔ እንደዚህ መግማማት አልወድም። ሁለተኛ እንዳይደገም አይደገም። አቃጥፉ ከፊቴ ጥሩ አልከለከልኩ። አባየኛ ጣናየኛ ምን ይመስላሉ? እንቡሉ እንደ ማትስ አስተማሪን ኦፕሬሽን ክፍል ስታገኘው ይላል። ገና ያሸዋል ገና ያን ከላይ እንደዚህ ነው ማነሳለህ። ማደንዘዣ ከ30 ደቂቃ በኋላ መስራት ይጀምራል። ቀላል ነው። አይፉሽ ተባረክ ኦፕሬሽን ክፍል ገብቷል። እስቲ ኬዙ እስቲ ኦኬ አቶ እንዴ ማትስ ይፈጣሪ አቤት መምጫ እኮ አይታወቅም። እጅ ላይ የምትወጣለክ አስታወስከኝ? ማን ለ0.5 እንደዛ ግቢው እንደዚህ ስታስሮጠኝ የነበርኩ አስተማሪ እኮ ነህ። እኔ እኮ ተማሪ ነኝ። ያሯሯጥኩት ኤክስ ብቻ ነው አባቴ። እዚህ ላይ ኤክስን ፈልግ ብለህ እስከ በረሃ ያሳደድከኝ። አሁን ተገናኘን። ምንድነው ኬዙ ተርፎ አንጀት በደንብ ነው የምሰራ። በደንብ ያንተን ውለታ እንዴት ልክፈል ብዬ ሳስብ በደንብ ነው የምሰራ። ምናጭን መቀስም አልፈልግም። ቀጥታ ገጀራና መዶሻውን አቀብኝ። መለታረክ ዶክተር ውጭ አንቺ ውጭ ማን ግቢ ያለሽ ሲጀመር ውጭ አምላክ ውጭ አንዴ ነው ውጭ ያለ አንተ እኔ እንደው አንተ መጋዘም በኤክስ አምላክ መሽኛን ገዝግዤ ቁጭ አደርግልሃለሁ። ለጄን ዋይ አምላክ ዋይ ይላል እንደ ኤክስንም ዋይህንም እንዳታገኝ መሽኛን ከላይ እንደዚህ ነው ማነሳልህ። በጋ አምላክ ልብ አድርጉልኝ። ዝም በል አንቺ ማደንዘጃ ነው ጋሹም እንዴ አፉን ያዥልኝ እንጂ ምን ሰራለሽ? ያዥ አፉን ያዥ ነው ማለት እኮ ያዥ በጅሽ ያዥ ማደንዘያ ካልሰራ አትጅም እንዴ? ምን የሚከፈላችሁ እኮ ይሄንን እኮ እንድትሰሩ እኮ ነው አይደል እንዴ? አንተ እኔ አንድ እጅና አንድ እግሬን ቆርጬ ባላንስ ባላሳጣት ታየኛል። እናቴን ጓደኞቼን ላገኛቸው ነው ብዬ ስወጣ ይላል። Video, and I like